የኢራን አዲሱ መሪ መግለጫና የጦርነት ነጋሪት አባታቸውን አያቶላህ አሊ ኻሜኒን ተክተው ስልጣን የያዙት አዲሱ የኢራን ጠቅላይ መሪ ሙስጠፋ ኻሜኒ ለመጀመሪያ ጊዜ ባስተላለፉት መግለጫ ዓለምን ያስደነገጠ የበቀል ቃል ኪዳን ገብተዋል። መሪው በመግለጫቸው አሜሪካና እስራኤል በፈጸሙት ጥቃት የተገደሉትን አባታቸውን ጨምሮ በሚናብ የሴቶች ትምህርት ቤት 110 ሕፃናት ያለቁበትን አሰቃቂ ክስተት በማንሳት የኢራናውያንን ደም ለመበቀል ወደ ኋላ እንደማይሉ በቁጭት ተናግረዋል። እያንዳንዱ በጠላት የተሰዋ ዜጋ በበቀል መዝገባችን ውስጥ ራሱን ችሎ የሚታይ ነው ያሉት ሙጅተባ በቀልን እንደ ዋነኛ ቅድሚያ የሚሰጠው ተግባር አድርገውታል። ይህ ብቻ አይደለም። አዲሱ መሪ የዓለምን የነዳጅ መስመር በሚያናጋ መልኩ 20 በመቶ የሚሆነውን የነዳጅ ምርት የሚተላለፍበትን የሆርሙዝ ወሽመጥ የመዝጋት እርምጃም ተጠናክሮ እንደሚቀጥል ተናግረዋል። እንዲያውም ጠላትን ከፍተኛ ዋጋ የሚያስከፍሉ አዳዲስ የጥቃት ግንባሮችንም ለመክፈት ጥናት መጠናቀቁን ገልጸዋል። የአሜሪካ የጦር ሰፈሮች መካከለኛው ምስራቅን ለቀውም መውጣት አለባቸው ብለዋል። ከባህር ሰላጤው ሀገራት ጋርም ግጭት የለብንም ሲሉ በመግለጫቸው ጠቅሰዋል። አዲሱ አያቶላ ሙጅተባም ከጠላት ካሳ እንቀበላለን፣ ካልሆነ ግን ይዞታቸውን በተመሳሳይ መጠን እንወርሳለን ወይንም እናወድማለን ሲሉም የማያዳግም ማስጠንቀቂያ አስተላልፈዋል። የኢራን ቀጣይ እርምጃ በዓለም የነዳጅ ዋጋና በቀጠናው ሰላም ላይ ምን አይነት መናወጥ ሊያመጣ ይችላል? አሁን የብዙዎች ስጋት ሆኗል። ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቀረበች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና የተባሉ ቅድመ ሁኔታዎችን በኤክስ ገጻቸው ላይ አስፍረዋል። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለውን ሰላም ለማምጣት የሚከተሉትን ነጥቦች ማሟላት እንደሚጠበቅባቸው ገልጿል። አንደኛ፣ የኢራን ህጋዊ መብቶች መከበር የሚል ሲሆን የሀገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ መደረግ ይኖርበታል። ሁለተኛው የካሳ ክፍያ ነው። በግጭቱ ምክንያት በኢራን ላይ የደረሰው ጉዳት ተገቢው ካሳ እንዲከፈል የሚል ሲሆን ሶስተኛውና የመጨረሻው ዓለም አቀፍ ዋስትና የሚል ነው። ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጠን የሚሉ ቅድመ ሁኔታዎች ናቸው። ፕሬዚዳንቱ ለጦርነቱ መከሰት እስራኤልና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ አስረግጠው ተናግረዋል። ኢራን በካሊፎርኒያ ላይ የድሮን ጥቃት ልትሰነዝር እንደምትችል ኤፍቢአይ አስጠነቀቀ። የአሜሪካ የምርመራ ተቋም ኤፍቢአይ በካሊፎርኒያ የፖሊስ ጣቢያዎች ላይ አስቸኳይ የደህንነት ማስጠንቀቂያ አስተላልፏል። ኢራን በፓሲፊክ ውቅያኖስ ላይ ከሚገኙ ማንነታቸው ካልታወቁ መርከቦች በመነሳት ድንገተኛ የድሮን ጥቃት ልትሰነዝር ትችላለች ተብሎ ተሰግቷል። አሜሪካ የዓለም 1/5 የነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። የአሜሪካ ጦር ማዕከላዊ እዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብሏል። ማዕከላዊ እዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮም ለቋል። ኢራን ኒኩለር መታጠቅ ውዴቷ ብቻ ሳይሆን ግዴታዋ ነው ሲል አዲሱ አያቶላ ተናግሯል። አዲሱ አያቶላ እንደተናገረው ከሆነ ከዚህም በኋላ በተለይም ስምምነቶች በኒኩለር ጉዳይ ተስማማቸውን ኢራን በአሁኑ ሰዓት ልታቆማቸው እንደምችልና ሙሉ በሙሉ ኢራን በአሁኑ ሰዓት ኒኩለር መታጠቅ የህልውናዋ በተለይም ህልውናዋ የተወሰነው በሱ ላይ ነው ሲሉ መናገራቸውን በአሁኑ ሰዓት የተለያዩ የዜና ምንጮች እየዘገቡ ይገኛሉ። ይህ ደግሞ ለአሜሪካና አሜሪካን መሰል ሀገራት በአሁኑ ሰዓት ድንጋጤ ውስጥ የጣለ ሆኗል። አሁን ላይ በዚህ ሰዓት አዲስ መረጃ የተሰማ ሲሆን ይኸውም ኢራን በኢራቅ በሚገኘው የጣሊያን ሚሊታሪ ቤዝ ላይ የሚሳኤል ጥቃት ያደረሰች ሲሆን የጣሊያን የውጭ ጉዳይ ሚኒስትር የሆኑት አንቶኒዮ ታዳኒ በኤክስ ገጻቸው ላይ ያሰፈሩት እንደ ድል ሆኖ በጦር ቤዝ የነበሩ ሰራተኞች በጦር መጠለያ ባንከር ውስጥ ገብተው መትረፋቸውን እና ለዛ እገዛ ያደረጉላቸውን ምስጋናቸውን ያቀርቡላቸው ሲሆን በሌላ በኩል የጣሊያን መከላከያ ሚኒስትር እንዳረጋገጡት በአሁኑ ጊዜ ወደ 300 የሚጠጉ የጣሊያን ወታደሮች በካምፑ እየሰፈሩ ሲሆን በጥቃቱ ውስጥ ጥቅም ላይ የዋለው የሚሳኤል አይነት ባይለይም ግምገማዎች እንደሚያሳዩት ቦሊስቲክ ሚሳኤል ሳይሆን እንዳልቀረ ገምተዋል። በተመሳሳይ ክስተት ከሁለቱም ቀናት በፊት ማለትም በማርች 10 ላይ የኢራን ቦሊስቲክ ሚሳኤል ዮርዳኖስ በሚገኘው የጀርመን ጦር ቤዝ ላይ ያነጣጠረ ጥቃት እንደሰነዘረ ይታወሳል።
ኢራን ምን አለች መሰላችሁ? ጠላት ካሳ ይከፍለናል፣ እምቢ ካለ ግን ማለት ነው ካሳ እስኪከፍለን ድረስ ንብረታቸውን እንመታለን። በዚያው ከቀጠሉ ደግሞ የመጨረሻ እቅዳችን ምንድነው? ንብረታቸውን እናወድማለን ሲሉ ነበር። እንግዲህ አዲሱ የኢራን ሱፕሪም ሊደር የሆኑት እንግዲህ ሙጅተባ አሊ ካሚሊ አንዴ ሙተዋል፣ አንዴ ቆስለዋል ሲባሉ ዛሬ እንግዲህ በይፋ መጥተው መግለጫ ተናግረዋል። ቅድም ያልኳችሁን ጠላት ካሳ ይከፍለናል፣ እምቢ ካለ እስኪከፍለን ንብረቱን እንደበድባለን፣ እምቢ ካለ ደግሞ ንብረቱን እናወድምበታለን፣ እናጠፋበታለን ያሉት እንግዲህ የአያቱላህ አሊ ኮሚኒ ልጅ የሆኑት ሙጅተባ ኮሚኒ ናቸው። አዲሱ የኢራን አያቱላህ ማለት ነው። በተጨማሪ ደግሞ ለጎረቤት ሀገራቸው መልእክት አስተላልፈዋል። እኛ ከጎረቤት ሀገሮቻችን ጋር ማለት ነው ጥሩ ግንኙነት እንፈልጋለን፣ ነገር ግን የአሜሪካ የወታደራዊ ሰፈር ያለባቸው ሀገራት ግን አሁንም ቢሆን የጦር ሰፈሩን መደብደባችንን እንቀጥላለን ሲሉም እንግዲህ አጽንኦት ሰጥተው ተናግረዋል። ሌላኛው ደግሞ እንግዲህ ትልቁ መሳሪያ እየሆነ ያገለገላቸው የሆርሙዝ ሰርጥ ነው። እንግዲህ ያን የመርከብ መተላለፊያ አሁንም ቢሆን ይዘጋል ሲሉ እንግዲህ አሳስበዋል ማለት ነው። እንግዲህ የ100 ሀገራትን ዓመታዊ በጀት አሜሪካ ከኢራን ጋር በጀመረችው ጦርነት በ4 ቀን ውስጥ ብቻ ማጣት ችላለች። አሜሪካ ከኢራን ጋር በከፈተችው ጦርነት ከ3.7 ቢሊዮን ዶላር የሚገመት ገንዘብ በ4 ቀን ውስጥ ብቻ አታለች ማለት ነው። ይህንንም የሚያክል በርካታ ገንዘብ ያጣችበት 3 ዋና ዋና ምክንያቶች አሉ። የመጀመሪያውም አሜሪካ በምትወስደው ኦፕሬሽን ማለት ነው ከ2000 በላይ የፋይተር ጀቶችን ወደ ጦርነቱ ያሰለፈች ሲሆን የባህር ላይ መርከቦችን ከዛም ባሻገር ብረት ለባሽ የጦር መኪናዎችን አሰልፋለች። ለዚህም ደግሞ ከ196 ሚሊዮን ዶላር በላይ አፍስሳለች ማለት ነው። ሁለተኛውም ደግሞ ለጥቃት የተጠቀመችው መሳሪያዎች ሲሆን ከ2600 በላይ ሚሳኤሎችን ያስወነጨፈች ሲሆን እንዲሁም አነጣጣሪ ቦምቦችን ጨምሮ ድሮኖችን አሰልፋለች። ለዚህም ደግሞ አሜሪካ ከ3.1 ቢሊዮን ዶላር በላይ አታለች ማለት ነው። ሶስተኛውም የአሜሪካ ኪሳራ በኩዌት ውስጥ 3 F-15 የፋይተር ጀቶች ማለትም F-15 የፋይተር ጀቶች በፍሬንድሊ ፋየር እንደተመቱ እንግዲህ ይታወቃል። የነዚህም የ3 F-15 ፋይተር ጀቶች ዋጋ እንግዲህ በግምት ወደ 359 ሚሊዮን ዶላር የሚጠጋ ነው። በአጠቃላይ አሜሪካ በ4 ቀን ውስጥ ብቻ ከ3.7 ቢሊዮን ዶላር በላይ አታለች። ኢራኑ ፕሬዚደንት መሱድ ፔዜሽኪያን በአሁኑ ሰዓት ከሩሲያና ከፓኪስታን ጋር ፓለስታን ጋር ማለት ነው በመነጋገር ጦርነቱን ለማቆም ለመደራደር 3 ቅድመ ሁኔታዎችን አስቀምጧል። የመጀመሪያው የኢራን ሉዓላዊ ግዛትና ብሔራዊ ጥቅም ሊከበር ይገባል የሚለው፣ ሁለተኛው ኢራን ማለት ነው ለዚህ ሁሉ ለደረሰባት ውድመትና ጥቃት ማለት ነው ካሳ ያስፈልጋታል፣ ካሳ ሊከፈላት ይገባል የሚል ነው ማለት ነው። ሶስተኛው እንግዲህ በአሁኑ ሰዓት ኢራን ጥቃት ላይፈጸምባት ዋስትና ያስፈልጋታል፣ ለዚህም ዓለም አቀፍ ሕግ ሊወጣ ይገባል በአሁኑ ሰዓት በማለት እነዚህ 3 ቅድመ ሁኔታዎች ያስቀምጠዋል ማለት ነው። ያው ነገሩ የሚሆን አይመስልም። ምክንያቱም ኢራንና እስራኤልና አሜሪካ ማለት ነው ራሱ ፕሬዚደንቱን ጨምሮ ማለት ነው እንዳለ መንግስታዊ መዋቅሩን አይፈልጉትም። ቀይረው እነሱ በሚፈልጉት መንገድ ማዋቀር የሚፈልጉት ማለት ነው። በተጨማሪም ኢኮኖሚዋንና በአሁኑ ሰዓት የጦር መሳሪያ አቅሟን ሙሉ በሙሉ ማዳከም ነው የሚፈልጉት፣ ዜሮ ማድረግ ነው የሚፈልጉት ማለት ነው። ምክንያቱም ቀጠናው ላይ የበላይነቷን አይፈልጉትም። የቀጠናውን መቆጣጠር ራሳቸው ነው እስራኤል ነች በዛ አካባቢ ላይ ቀጠናው ላይ መቆጣጠር የምትፈልገው ማለት ነው። በተጨማሪም የምዕራባዊ የኃይል ሚዛን ማለት ነው እንዳይዛባ ይፈልጋሉ። ያም ይሄ የአሜሪካ ፍላጎት ነው። እናንተስ ምን ትላላችሁ? ፎሎ ማድረግ እንዳይረሳ።